አንድ ተማሪ 2-3 ካየ በኋላ ቃሉ አልያዛልኝ ብሎ ላይክ የራሱ የሆነ ችግር እንደሆነ አድርጎ ይወስዳል። ኖ it needs repetition። ባለንበት ስፍራ ሆነን አማርኛን ከመጠቀም ይልቅ እንግሊዝኛን መጠቀም መሞከር። these days የእውቀት ችግር የለም፣ የመረጃ ችግር የለም። ያለው ችግር የኮሚትመንት ነው። ምን ለማለት ፈልጌ ነው? This is Melkamu from Stars English. Today I have made this short video to give you some tips on how to learn the meaning of new words or the English language vocabulary. So at the end of this video, you will learn tips and tricks on how to improve your English language vocabulary capacity. እንግዲህ ዛሬ ይዤላችሁ የቀረብኩትን ቪዲዮ የእንግሊዝኛ ቋንቋ ቮካብላሪዎች ወይ ደግሞ አዳዲስ ቃላትን በምን መልኩ ልናሻሽል እንችላለን በሚል ርዕስ ላይ ነው። 6 ምክር ሀሳቦችን ይዤ ቀርቤያለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ልትቆዩ ጋብዛለሁ። እንግዲህ የመጀመሪያው ምንድነው? learn the meaning of new words through pictures. learn new words through pictures። እንግዲህ ምን ይባላል? አንድ እንግሊዝኛ አባባል አለ። what the eye sees the mind remembers ይላል። አይምሮአችን ቃላትን በተናጠል ከማስታወስ ይልቅ ስዕልን ማስታወስ ይፈልጋል። ይሄ የአይምሮአችን ስሪት ነው። ስለዚህ አዳዲስ ቃላትንም ከስዕል ጋር ማዛመድ አይምሮአችን በደንብ እነዛን ቃላቶች እንዲያስታውስ ይረዳዋል ማለት ነው። ለምሳሌ ትሪ የሚል ቃል አዲስ ቢሆንብን የዛፍን ስዕል ብንስል ከስሩ ትሪ ብለን ብንጽፍ ከዛ በኋላ ትሪን ስናስታውስ ሁሉ ጊዜ ስዕሉ ወደ አይምሮአችን ይመጣል ማለት ነው። ይህን ስትራቴጂ ሌሎቹ አዳዲስ ቃላት መጠቀም ይቻላል። እሱ ብቻ አይደለም። ትሪ የሚለው ስዕል ላይ ወይ ደግሞ የሳለው የዛፍ ስዕል ላይ ዛፍ ላይ ያሉ ቅርንጫፎችን የተለያዩ ፓርቶች አሉት። አንድ ዛፍ ለምሳሌ አበባ ሊኖረው ይችላል፣ ቅርንጫፍ ይኖረዋል፣ ቅጠል ይኖረዋል። እነዛን ሁሉ በእንግሊዝኛ ትርጉማቸውን ከጻፍን አንደኛ በአንዱ ስዕል ላይ ብዙ ቃላትን ልንማር ይችላል ማለት ነው። ሁለተኛ ደግሞ አይምሮአችን ሊይዝ በሚችል መልኩ ይሄን አዲስ ቃል እየተማርን ነው ማለት ነው። ስለዚህ ሁሉ ጊዜ እንግዲህ ለሁሉም ቃላቶች ስዕል ላናገኝ እንችላለን። አብስትራክት የሆኑ ቃላቶች ሊኖሩ ይችላሉ። ለምሳሌ ፍቅር ብንል ስዕል ላንስለት እንችላለን። ነገር ግን እንደዚህ በቀላሉ ዲስክራይብ ልናደርጋቸው የምንችላቸውን በስዕል መልኩ ልንረዳቸው የምንችላቸውን ቁሳቁስ የሆኑ ነገሮችን ግን በስዕል መልክ ለመያዝ ሙከራ ብናደርግ አይምሮአችን በቀላሉ ሊያስታውሳቸው ይችላል። ይሄ የመጀመሪያው ምክር ሐሳብ ነው። ሁለተኛው ምክር ሐሳብ learn the meaning of new words in categories። ምን ማለት ነው? ቃላትን በሆነ መልኩ አዛምደን ለመማር ሙከራ ማድረግ። ባላቸው ጉርብትና ባላቸው ተመሳሳይ ባህሪያት ቃላትን ባንድ ላይ አድርጎ ለመማር ሙከራ ማድረግ ቃላትን በቀላሉ እንድናስታውስ ይረዳናል። ለምሳሌ ስለ ፍቅር የሚያወሩ ቃላትን አንድ ላይ like love፣ darling፣ affection፣ passion፣ adore እነዚህ ቃላት ይብዛም ይነስም ተመሳሳይ ትርጉም ያላቸው ቃላት ናቸው። በአንድ ረድፍ ስር ብናደርጋቸው ኢዚ እንረዳቸው እንችላለን። ሌላኛው ምሳሌ ደግሞ ከጥላቻ ጋር የሚያያዙ ቃላት hate፣ dislike፣ distaste፣ aversion እና ሌሎችም ከዚህ ጋር ሊመሳሰሉ የሚችሉ ቃላትን በአንድ ላይ ስንይዝ አይምሮአችን በቀላሉ ያስታውሳቸዋል ማለት ነው። ሌላ ምሳሌ ልጨምርላችሁ። አሁን ለምሳሌ ቤት ውስጥ የተለያየ ክፍል አለ አይደል? በተለያየ ክፍል ውስጥ ያሉትን አይተሞች አንድ ላይ መያዝ እንችላለን። for example we can go to our bedroom and we can list down the items we might find in the bedroom። ለምሳሌ አንድ ሰው መኝታ ክፍል ውስጥ አልጋ ይኖረዋል። that would have bed፣ a blanket፣ a sheet፣ a pillow፣ lamp፣ bookcase and other stuff. So we can have that in the bedroom የሚል ርዕስ ሰጥተነው መኝታ ክፍል በሚለው ርዕስ ስር ያሉ አይተሞችን ወይ ደግሞ ቁሳቁሶችን አንድ ላይ ለመያዝ ሙከራ ማድረግ። and then we can move on to the living room and what items could we find in the living room. We can jot down things like TV, sofa, armchair, carpet, curtain and other stuff that we can find in the living room could be jotted down and we can easily rehearse those words. Okay? እነዛ በሳሎናችን ውስጥ ደግሞ የሚኖሩ ቁሳቁሶችን ሊስት ዳውን አድርገን የነዛን ትርጉም ደግሞ አንድ ላይ ለመያዝ መሞከር። ሌላ ምሳሌ ደግሞ ለምሳሌ ስለ ቤተሰብ ከሆነ ስለ ቤተሰብ ሊያወሩ
የሚችሉ ተመሳሳይነት ያላቸውን ቃላቶች አንድ ላይ we can learn words related to family like father, mother, sister, brother, aunt, uncle, cousin, nephew. All these words are kind of related words that are in the same category. በዚህ መልክ የሆነ ዝምድና ከፈለግንላቸው በዛ ተመሳሳይነት ባላቸው አንድ ላይ ማጥናት የምንችል ከሆነ አይኑራችን እነዛን ቃላቶች በቀላሉ ሊያስታውስ ይችላል ማለት ነው። ይሄ ሁለተኛው ምክር ሐሳብ ነው። ሌላው እንግዲህ ቃላትን ስናጠና ኖት መያዝ ያስፈልገናል። ኖታችንን መደጋገም ያስፈልገናል። or we can say reviewing our notes frequently ኖታችንን በተደጋጋሚ ሪቫይዝ ማድረግ ያስፈልጋል ማለት ነው። in the beginning እኔ ብዙ ጊዜ ቋንቋ ትምህርት ቤት ውስጥ ልጆችን ሳስተምር ምንድነው የምለው ትንሽዬ ኖትቡክ አዘጋጁ፣ የምትጀምሩትን ቃላት እዛ ላይ ጻፉ። ከዛ በኋላ ያን ኖትቡክ እናንተ በማይርቅ መልኩ ኪሳችሁ ውስጥ አድርጉ እላችኋለሁ። or ደግሞ thanks to technology these days everybody has a smartphone and then we do have this Samsung Notes on our mobile phone, so there are other apps that we can write down anything that we really want to remember. ስለዚህ እነዛ ፕላትፎርሞች በመጠቀም ወይ ደግሞ እነዛን ጻፊያ ስፍራዎች በመጠቀም መሸምደድ የምንፈልጋቸውን ቃላቶች እዛ ላይ መጻፍ እንችላለን ማለት ነው። ከዛ በኋላ ለምሳሌ 2 ቃል ወይ ደግሞ 3 ቃል ወይ ደግሞ 5 ቃል ይዛሉ ብሎ ፕላን ያደረገ አንድ ሰው ያንን የሚይዘውን ቃል ኖትቡክ ላይ ወይ ደግሞ ሞባይሉ ላይ ይጽፍና በዛ ቀን ውስጥ በሚኖረው ፍሪ ታይም እነዛን ቃላቶች ለመሸምደድ ሙከራ ያደርጋል ማለት ነው። ላንች ታይም ሊሆን ይችላል ኦር ብሬክ ታይም ሊሆን ይችላል፣ ታክሲ ውስጥ ሊሆን ይችላል። ብቻ በሚኖረው ትርፍ ሰዓት እነዛን ቃላቶች ለማጥናት ሙከራ ያደርጋል እና ከዛ ማታ ሲመለስ ደግሞ ዛሬ ሙሉ ቀን ምንድነው ሳነብ ያልኩት ምንድነው ሳሰላስል ያልኩት ቃል ኖቱን ሳይ ካይምሮ ደግሞ እነዛን ቃላቶች ለመጻፍ ሙከራ ያደርጋል። ይሄ እንግዲህ ምንድነው ሪፒቴሽን ነው። ጥናቶች እንደሚያሳዩት አንድ ሰው አንድ አዲስ ቃል ለመያዝ ከ10 ጊዜ እስከ 15 ጊዜ መደጋገም አለበት ይባላል። እኛ ምንድነው እሱ አንድ ተማሪ 2-3 ካየ በኋላ ቃሉ አልያዛልኝ ብሎ ላይክ የራሱ የሆነ ችግር እንደሆነ አድርጎ ይወስዳል። ኖ it needs repetition ድግግሞሽ ስለሚፈልግ በዛ ድግግሞሽ ውስጥ ደግሞ ማለፍ ይኖርብናል ማለት ነው። እሱ ብቻ አይደለም በደጋገም ቁጥር አይምሮአችንን ሜሞሪያችንን ባሰራነው ቁጥር የማስታወስ ችሎታችን እንኳን ሳይቀር እየጨመረ ይመጣል። ምክንያቱም የሰው ልጅ የማስታወስ ችሎታ ልክ እንደ ምስል ነው፣ እንደ ጡንቻ ማለት ነው። ስለዚህ ባሰራነው ቁጥር በደንብ ስራ በፈጠርንለት ቁጥር እየሰፋ እየጎለበተ የሚሄድ ስለሆነ ቃላትን ከመያዝ ከመሸምደድ ባለፈ የማስታወስ ችሎታችንን እየጨመርን እንመጣለን ማለት ነው። ድሮ አሁን ሰዎች የሰውን ስልክ ይይዙ ነበር፣ የሰውን ስም ይይዙ ነበር። ዲስ ዴይስ ሞባይል ስላለ ሰው በዛ መልክ አይምሮን ስለማያሰራ እንደውም የሳውን የቴክኖሎጂ አንዱ ኢምፓክት ምንድነው ስታውስ ችግር ሰው ላይ እየመጣ እንደሆነ ብዙ ጥናቶች ያሳያሉና ከዛም ችግር እንድንመጣ ስለሚረዳ ጽፈን ከዛ በኋላ ለማስታወስ መሞከር that's really a wonderful way አዳዲስ ቃላት ስንማር ማለት ነው። so this is the third tips and the fourth one is apply multi-mode approach in a learning vocabulary ወይ ደግሞ የተለያየ መንገድ በመጠቀም መለማመድ። ቅድም እንዳልኳችሁ ለምሳሌ ቀኑን ሙሉ ስናሰላስል ስናስብ የዋልነውን ቃል ማታ ስንገባ ብንጽፍ ጥሩ ነው። የጻፍነውን ደግሞ ድምጻችን ከፍ አድርገን ብናነብ ጥሩ ነው። የጻፍን እያነበብን እየተለማመድን ያለነውን ቃል ደግሞ ብናዳምጥ ጥሩ ነው። ነጮች እንዴት ፕሮናንስ ያደርጋሉ የሚለውን ደግሞ ብናይ ፕሮናንሴሽኑን በዛው ብንማር ጥሩ ነው። ሁለት ሐሳብ እዚህ ጋር ላካፍላችሁ። የመጀመሪያው ሰዎች የተለያየ ለርኒንግ ስታይል አላቸው፣ የመማር ዘይቤ ያላቸው። ለርኒንግ ስታይል ማለት ሰው አንድ ነገር የሚማርበት የተለያየ አቅጣጫ አለ። አንዳንድ ሰው አንብቦ ቶሎ ይገባዋል፣ ቶሎ ይረዳል። ሌላው ደግሞ አንብቦ ይረዳል፣ ሌላው ደግሞ ሰምቶ ይረዳል። ሌላው ደግሞ ኢንተራክት አድርጎ ከሰዎች ጋር በእጁ ነካክቶ ምን ብሎ ይረዳል። ስለዚህ የትኛው አይነት ለርኒንግ ስታይል እንዳለን እርግጠኛ ስላልሆነ ሁሉንም መሞከር በጣም መልካም ነው። አንድ ሰው ሁለተኛ አንድ ሰው አንድን ቃል አውቃለሁ ሲል ቃል የምናውቅበት አውቃለሁ የምንልበት ዘርፍ ራሱ የተለያየ ነው። ላይክ ትርጉም ብቻ አይደለም ቃል ያለው
ከትርጉም ባለፈ የቃሉ ስፔሊንግ አለ፣ ፕሮናንሲዬሽን አለ። ኦኬ እሱ ብቻ አይደለም፣ አጠቃቀም አለ፣ ያንን ቃል እንዴት መጠቀም እንደምንችል። ስለዚህ ስናሰላስል ትርጉሙን ስናሰላስል ያለውን ቃል ስንጽፈው ስፔሊንጉን በአእምሯችን ውስጥ እየጻፍን ነው ማለት ነው። ድምጻችንን ከፍ አድርገን ስናነብ ደግሞ እንዴት እንደሚባል ፕሮናንሲዬሽኑን እየሞከርን እየተለማመድን ነው ማለት ነው። እሱ ብቻ አይደለም፣ እንደገና ነጮች እንዴት ይላሉ የሚለውን ደግሞ ከዛ ስንሰማ እንደ ፕሮናንስ እንደሚደረግ ፕሮናንሲዬሽኑን ደግሞ በደንብ እየተለማመድን ነው ማለት ነው። እዚህ ስር የተጻፈውን youglish.com የሚል ዌብሳይት አለ። በጣም ቆንጆ ዌብሳይት ነው፣ ሪኮመንድ አደርጋችኋለሁ። እየተለማመዳችሁ እየሸመደዳችሁ ያለውን ቃል ፕሮናንሲዬሽኑን በደንብ ለማወቅና አጠቃቀሙን በደንብ ለማወቅ እዛ ጋር ብጽፉለት ሰዎች በድራማ ውስጥ በፖድካስት በኢንተርቪው ውስጥ በምን መልኩ እንደሚጠቀሙት እዛ ጋር ያሳያችኋል። ስለዚህ ይሄኛው ዌብሳይት ሪኮመንድ አደርጋችኋለሁ። ስለዚህ አራተኛው ቲፕ ምንድነው? applying multi-mode approach ወይ ደግሞ የተለያየ ስልት በመጠቀም ቃሉን ለመማር መሞከር። ይሄ አራተኛው ቲፕ ነው። the fifth one is distance yourself from your mother tongue። አፍ ከፈታንበት ቋንቋ በተቻለ መጠን ራሳችንን ለመነጠል መሞከር። ምን መሰላችሁ? ቋንቋ የሚለመደው በኢመርሽን ነው ወይ ደግሞ በደንብ ጥቅም ላይ በመዋል ነው የሚለመደው። ለዛ ነው ብዙ ሰዎች አሁን ለምሳሌ ውጭ ሀገር ሲሄዱ በቀላሉ ቋንቋውን ለመማር እድል ይኖራቸዋል። ምክንያቱም ሰርቫይቫል ስለሚሆን ወይ ደግሞ ግዴታ ቋንቋውን ማወቅ አስፈላጊ ስለሚሆን በዛ ቋንቋ ለማውራት ቢካዝ ሱቅም ሄዶ የሚገዙት በሱ ነው፣ ታክሲ ውስጥ የሚጠቀሙት አንዳንድ ነገር ለማድረግ የሚጠቀሙት በሱ ነው። so several things ቋንቋው በጣም ኢምፖርታንት ስለሚሆንባቸው ቶሎ ይለምዳሉ። ስለዚህ እኛ ምንም እንኳን እንደዚህ አይነት ጫና ውስጥ ባንገባ እንኳን ባለንበት ስፍራ ሆነን አማርኛን ከመጠቀም ይልቅ እንግሊዝኛን መጠቀምን መሞከር። ለምሳሌ እኔ ብዙ ጊዜ ተማሪዎችን መክሮ ምንድነው ዳይሪ ያዘጋጁላችኋለሁ። የዕለት ውሏችንን ማታ ማታ በእንግሊዝኛ ሰፊ ሐሳብ ላይሆን ይችላል፣ አንድ አረፍተ ነገር ሁለት አረፍተ ነገር በእንግሊዝኛ ቋንቋ ለመዘገብ መሞከር ውሏችን it's not that big thing ብዙ መሆን አይጠበቅበትም። ሁሉ ጊዜ ግን ምን ይፈልጋል? ቅድም እንዳልኳችሁ ድግግሞሽ ይፈልጋል፣ ሀቢት ፎርም ማድረግ ይፈልጋልና ሁሌ ማታ ማታ የተወሰነ ሐሳብ በእንግሊዝኛ ብንጽፍ ምንማራቸውንም አዳዲስ ቃላት እዛ ውስጥ እየተጠቀምን እየተለማመድን እንሄዳለን ማለት ነው። ከዚህ አንዱ መመክራችሁ እሱ ነው። ሁለተኛው ደግሞ የምንጠቀማቸውን ሶሻል ሚዲያዎች ከአማርኛ ይልቅ ወደ እንግሊዝኛ ኢንክላይን እንዲሆኑ ብናድርግ። ለምሳሌ ድራማዎችን በእንግሊዝኛ ብናይ፣ ፊልሞችን በእንግሊዝኛ ብናይ ኦኬ ይሄ ምን ያደርገናል? ከእንግሊዝኛ ጋር ያለንን ዝምድና በጣም ጠንካራ ያደርጋል ማለት ነው። ሁለተኛ ሶስተኛ ኢቭን ስንጽፍ ኮመንት ስናረግ ሜሴጅ ስንላላክ በእንግሊዝኛ ሜሴጅ ብንላላክ ዩቲዩብ ላይ ኮመንት ስናረግ በእንግሊዝኛ ኮመንት ብናደርግ ኦኬ እንግሊዝኛ ወደኛ ቀረበ፣ እኛም ወደ እንግሊዝኛ ቀረብን ማለት ነው። በዛ አይነት ሲስተም እየያዝን ያለነውን ቃል ኢምፕሊመንት ማድረግ እንጀምራለን፣ ስራ ላይ መዋል እንጀምራለን። ይህ ቃሉን በደንብ ወደ ውስጣችን እንዲሰርጽ ወደ ሜሞሪያችን ላይ እንዲጻፍ እድል ይሰጠናል ማለት ነው። ኦራይት። ስለዚህ እነዚህን በማድረግ ቅድም እንደነገርኳችሁ ዳይሪ በማዘጋጀት እንግሊዝኛ ቋንቋን መሰረት ያደረጉ ፊልሞችን፣ ፖድካስቶችን በመከታተል እንደገና ደግሞ ለራሳችን ኖቶችን ስንጽፍ እንግሊዝኛ መጻፍ፣ ሶሻል ሚዲያ ላይ እንግሊዝኛን በደንብ መጠቀም። አሁን ለምሳሌ አንድ ሰው ቱዱ ሊስት ካለው ሙሉውን በመልኩ ምን እንደሚሰራበት ፕላን የማድረግ ልምድ ያለው ሰው በጠዋት ተነስቶ ዛሬ የምሰራው ይሄንን ነው በአማርኛ ከመጻፍ በእንግሊዝኛ ቢጽፍ ኦኬ የሰራውን ነገር በእንግሊዝኛ ቢጽፍ በቀላሉ ከእንግሊዝኛ ጋር ያለው ቁርኝት እየጠነከረ ይመጣል። ይሄ እንግሊዝኛውን እንዲሻሻል ያደርጋል ማለት ነው። እነዛ እየያዛቸው ያሉትን ቮካብለሪዎች ለመጠቀም ስራ ላይ ለማዋል እድል ይኖረዋል ማለት ነው። ይሄ አምስተኛው ቲፕ ነው። ስድስተኛው እና የመጨረሻው ቲፕ በጣም ወሳኝ ነው ብዬ የምለው ቲፕ ደግሞ ሴት ጎል ኢን ቻሌንጅ ዩርሰልፍ። ግብ እናስቀምጥ፣ ላስቀመጥነው ግብ ደግሞ ራሳችንን እናስገዛ። ከዚህ በፊትም በሰራሁት ቪዲዮ ላይ ጠቅሻለሁ። ዲስ ዴይስ የእውቀት ችግር የለም፣ የመረጃ ችግር የለም። ያለው ችግር የኮሚትመንት ነው። የሰውን አቴንሽን የሚሰርቅ የሰውን ሀሳብ የሚሰርቅ በጣም ብዙ ሁኔታዎች ተፈጥሯል ዲስ ዴይስ። ከዛ ውስጥ ነጥለን ራሳችን ላስቀመጥነው ግብ ግን ራሳችንን ማስገዛት ከቻልን ምንፈልገውን ለውጥ ማምጣት እንችላለን። ህይወት ሳይሆን
እኛ ህይወትን ልንመራ እንችላለን ማለት ነው። ምን ለማለት ፈልጌ ነው? ቮካብላሪ ስንማር ኮሚትመንት ይፈልጋል። ምን አይነት ኮሚትመንት ካላችሁ በቀን ስንት ቃል ነው መያዝ ያለብኝ? ስንት አዳዲስ ቃላትን መያዝ አለብኝ? ቤዚካሊ አዳዲስ ቃላት መያዝ እጅግ መልካም ሆኖ ሳለ ቃላት ከምንይዝ ደግሞ ኤክስፕሬሽኖችን፣ ፕሮቨርቦችን፣ አባባሎችን መያዝ ብንችል ደግሞ የተሻለ ተመራጭ ይሆናል ማለት ነው። ምክንያቱም በአንድ አባባል ውስጥ 2-3 አዳዲስ ቃላት ስለሚኖሩ እሱ ብቻ ሳይሆን የቃሉን መጠያቀም በዛው ልንማር ስለምንችል ኤኒዌይ አባባልም ሆነ አዳዲስ ቃላትን ስንት ነው በቀን መያዝ ያለብኝ የሚለውን እቅድ ማስቀመጥ አለብን። ለምሳሌ በቀን 2 የያዘ ሰው በሳምንት ስንት ይዛል ማለት ነው? 14 ይዛል። በአንድ ወር ውስጥ አንድ ሰው 60 አዳዲስ ቃላት ይኖረዋል ማለት ነው። በዛ መልክ 6 ወር ላይ ቋንቋዬን አሻሽላለሁ ያለ ሰው ከ360 ቃላት በላይ በአይምሮ ሊይዝ ስለሚችል ያ ሰው በእርግጠኝነት ቋንቋውን በደንብ ያሻሽላል። ታስ ቬሪ ቤዚክ። ስለዚህ ምን እናድርግ? አንደኛ በቀን መያዝ ያለብንን ቃል እንወስን። ስንት ቃላትን መያዝ እችላለሁ የሚለውን ቁጭ እንበል እንወስን። እንዳለን የጊዜ መጠን እንግሊዝኛችንን ለመለወጥ እንዳለን ፍላጎትና ተነሳሽነት መጠን ቃሉን እናስቀምጥ። ብዙ አይብዛ። እኔ ፐርሰናሊ ሪኮመንድ ማድረገው ከ2 ቃል እስከ 5 ቃል፣ ከበዛም ኮንፊውዥን ሊፈጠር ስለሚችል ስለዚህ 2 ቃል ይዛለሁ ካል እነዛን 2 ቃላት ኤቭሪዴይ ለመያዝ መትጋት መቻል አለብን ማለት ነው። አንድ እሱ። ሁለተኛ በቀን ውስጥ በየትኛው ሰዓት ላይ ቁጭ ብዬ እነዛን ቃላቶች መለማመድ ይችላል የሚለውንም መወሰን ያስፈልጋል። ለምሳሌ በሳምንት 2 ቀን ካልን የትኞቹ ቀናት ናቸው? ሰኞና ሮብ ናቸው? ሐሙስና ቅዳሜ ናቸው? እነዛን ቀን ሴት ማድረግ ያስፈልጋል። 3 ቀን ካልንም እንደዛው እነዛን ቀናት በየትኞቹ ሰዓት ጠዋት ከእንቅልፍ ስንነሳ ነው ወይስ ማታ ወደ እንቅልፍ ስንሄድ ነው የሚለውን ሰዓት ሴት ማድረግ ያስፈልጋል። ከዛ በኋላ ቁጭ ብለን እነዛ በአይምሮአችን ስናመላለስ የነበርናቸውን ቃላቶች መጻፍ፣ ማንበብ፣ የኢንተርኔት እገዛም ካስፈለገ ጉግል ማድረግ፣ ዳያሪ ምንጽፍ ከሆነ ቃላቶቹን በመጠቀም ዳያሪዎችን ለመጻፍ መሞከር በተለያየ መንገድ አሁን እዚህ ቪዲዮ ላይ የጠቀስኳቸው ምክር ሐሳቦች በሙሉ ስራ ላይ የምናወልበት የምንለማመድበት ቁጭ የምንልበት ጊዜ ያስፈልጋል። እነሱ የምናደርግ ከሆነ ለውጥ ሩቅ አይደለም። በጣም ይህንን ምክር ሐሳብ ስራ ላይ አውሎ የተቀየሩ ልጆች አሉ። ምናልባት ኢን ዘ ኒር ፊውቸር የምሰራቸው የምስክርነት ወይ ደግሞ ዊትነስ ቪዲዮዎች ይኖሩናል። ልጆች በምን መልኩ በአጭር ጊዜ ውስጥ በ6 ወር፣ በ7 ወር፣ በ3 ወር ውስጥ ቋንቋ ክህሎታቸው እንደለወጡ። ስለዚህ ፕራክቲካል የሆነ ሊሰራ የሚችል ምክር ሐሳብ ስለሆነ ሁላችሁም ዋጋ ሰጥታችሁ ምክር ሐሳቦችን ስራ ላይ ብታውሉ፣ መጨረሻ ላይ ደግሞ እንዳልኩት ጎል ሴት ብታደርጉ፣ ላስቀመጣችሁት ግብ ደግሞ ብትገዙ፣ በዛ መሰረት ብትሄዱ ቮካብላሪያችሁን መለወጥ፣ እንግሊዝኛችሁን መለወጥ በደንብ ትችላላችሁ። እንግዲህ ለዛሬ ይዤላችሁ የቀረብኩት ምክር ሐሳብ ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። ይህ ቪዲዮ ደግሞ ይጠቅማል የምትሉ ከሆነ ሼር፣ ሰብስክራይብ ያድርጉ። ቴንክ ዩ ሶ ማች።